ሰላም የዩቲዩብ ቤተሰቦቻችን፣ ዛሬ አራዳ ግራንድ ሞል ፒያሳ ማህሙድ ሙዚቃ ቤት ጋር የሚገነባው ሞል ላይ ነው የምንገኘው። በጀርባችን ላይ እንደምትመለከቱት የኮንክሪት ስራ እየተሰራ ነው ያለው። ከጀርባችን ላይ የምንመለከተው ሞል ጂ+10 ሲሆን እስከ 7ኛ ድረስ ያሉት ሚክስድ ዩዝ አፓርትመንት ናቸው። ሚክስድ ዩዝ ናቸው። ያ ማለት እስከ 4ኛ ፍሎር ድረስ ያሉት የንግድ ሱቆች ሲሆኑ ከ5 እስከ 7 ደግሞ ለኦፊስ አገልግሎት የሚውሉ ናቸው። ከ8 እስከ 10 ያለው ደግሞ የመኖሪያ አፓርትመንት ይሆናል። ይህ ፕሮጀክት በአንድ አመት ከ6 ወር የሚጠናቀቅ ፕሮጀክት ሲሆን አሁን ላይ እንደምታዩት ግንባታውም እየተፋጠነ ሽያጩ እየተፋጠነ ይገኛል። ከግራውንድ ጀምሮ እስከ 4ኛ ፍሎር ድረስ የንግድ ሱቆች ናቸው። የንግድ ሱቆች ግራውንድ ላይም ስቶኮች ይኖሩናል። ስለዚህ ፈጠን ብለው እነዚህ ስቶኮች መያዝ ይችላሉ። እንደ ካሬ ከ24.41 የመሳሰሉ 17 ካሬ እስከ 65 ካሬ የሆኑ አማራጮች ይኖሩናል እና ሞል ስታንዳርድ ነው። በጣም ውብ የሆነ ሞል ስታንዳርድ ህንፃ ነው እዚህ ጋር እየተገነባ ያለው። ያው በካሬ የምንሸጥባቸው ዋጋዎች ከ130 ሺህ ብር ጀምሮ እስከ 500 ሺህ ብር ድረስ አማራጭ ይኖራሉ። እነዚህ ማለት ግራውንድ ላይ አሁን 500 ሺህ ብር የምንሸጠው ግራውንድ ላይ ሜን ጌት ነው። አሁን ይሄ ከጀርባ የምንመለከተው ሞል 4 ሜን ጌቶች ይኖሩታል። እነዚህ 4 ሜን ጌቶች ላይ በካሬ ዋጋ 500 ሺህ ነው የምንሸጠው። ነገር ግን 500 ሺህ የምንሸጠው ለራሱ ሞር ፔይ ባደረገ ወይም ከስተመሩ 25% መነሻ እንደ ዳውን ፔመንት ወይም እንደ መነሻ ዋጋ 25% ነው ያዘው። ነገር ግን ከስተመሩ ከ25 እና ከዛ በላይ እየከፈለ በሄደ ቁጥር ዲስካውንት ይደረግለታል። እንደዚሁም ደግሞ ግራውንድ ሮድ ሳይድ በመንገድ በኩል ያሉ ሾፖች ይኖራሉ። በመንገድ ሳይድ ያሉ ሾፖች ደግሞ የመነሻ ወይም በዳውን ፔመንት ለሚከፍሉ በ400 ሺህ ብር ነው እየሸጥን ያለነው። እንደዚሁም ደግሞ አነስተኛ ዋጋ ለምትፈልጉ ከስተመሮቻችን 4ኛ ፍሎር ላይ 130 ሺህ ብር 100% ለሚከፍሉ በ130 ሺህ ብር ነው እየሸጥን ያለነው። እንዲሁም ደግሞ የተለያዩ የፕራይስ አማራጮች ይኖራቸዋል። ስለሆነም ያው ይህንን ሞል እንደነገርኳችሁ ቀደም ብዬ በጣም በፍጥነት እየተሸጠ ነው ያለው። ስለዚህ ያው እንደምታውቁት ያው አሚኒቲ የተለያየ አሚኒቲዎች ይኖሩታል። የከርሰ ምድር ውሃ ይኖረዋል። የከርሰ ምድር ውሃ እንደዚሁም ደግሞ ሰርኩሌሽን ኤሪያ ሰፊ የሆነ ሰርኩሌሽን ኤሪያ ይኖራል። ሞል ስታንዳርድ ነው እየገነባን ያለ ነው። እንዲሁም ደግሞ 4 ሊፍቶች ይኖሩታል። 2 ቤዝመንት የመኪና ማቆሚያ ፓርኪንግ ነው የሚይዘው። እነዚህ በቂ የሆነ የመኪና ማቆሚያ ፓርኪንግ ነው የሚኖራቸው። 1550 ካሬ ላይ ነው የሚያርፈው። ያ ማለት ለዚህ ጋር ለሚገዙ ሰዎች በቂ የሆነ የመኪና ማቆሚያ ፓርኪንግ ፋሲሊቴት እናደርጋለን እናመቻቻለን ማለት ነው። በዚህ ሞል ላይ ያው የንግድ ሱቅ ባለቤት ለመሆን ለሽያጭ በአጭር ጊዜ ውስጥ ነው ሱቆቹ በጣም እየተሸጡ ያሉት። ስለዚህ እነዚህን ሱቆች የእርሶ ለማድረግ ፈጠን ብለው ውሳኔዎችን ማድረግ ይኖርቦታል ማለት ነው። ምክንያቱም እነዚህ ሱቆች ከፍተኛ የሆነ ፍላጎት ያለው ነው። እንደምታውቁት ፒያሳ የንግድ ኤሪያ ነው፣ የንግድ ቀጠና ነው። እዛ ጋር አሁን ሞል ስታንዳርድ እየተገነቡ ነው ያሉት። እነዚህ ሞል ስታንዳርድ አፓርትመንቶች ናቸው። ስለዚህ እነዚህ አፓርትመንቶች በጣም ተፈላጊነት ይኖራቸዋል። ስለሆነም ያው ፈጠን ማለት ለእርሶ ተጠቃሚ ያደርጎታል። እዚህ ቀደም ብላችሁ የምትፈልጉትን ስቶክ አቬሌብል ወይም ሆልድ ለማድረግ ታች ስክሪኑ ላይ የምናስቀምጥላችሁ ቁጥር ይኖራል። በዛ በምናስቀምጥላችሁ ቁጥር በዋትስአፕ፣ በቴሌግራም በተለያዩ የአማራጮች እኛም ማግኘት ትችላላችሁ። እንዲሁም በተጨማሪ ማለት ነው ቀጥታ መደወል ትችላላችሁ ማለት ነው። አመሰግናለሁ። ኡመር ነበርኩ።